በ1948 ዓ.ም በአውስትራሊያ አዴሌድ ከተማ በሚገኘው ሶመርተን የባህር ዳርቻ ላይ አንድ ሰው በባህር ዳርቻ ተደግፎ ሞቶ ተገኘ። በአካባቢው ሰዎች ለፖሊስ ሊያሳውቁ መጀመሪያ ላይ ቀለል የሚመስል የሞት ጉዳይ ነበር። ግን ፖሊሶች ሰውየውን ለመለየት ሲሞክሩ አንድ ችግር ገጠማቸው። ሰውየው ማን እንደሆነ ማንም አያውቅም። መታወቂያ የለም፣ የሚያክሰው የለም። አንዳንድ የልብሶች መለያዎች እንኳን ተቆርጠዋል። ከዚያ ግን አንድ ትንሽ የወረቀት ቁራጭ ተገኘ። በእሱ ላይ የጻፈው 2 ቃላት ብቻ ነበሩ፣ ታማም ሻውድ። እነዚህ 2 ቃላት ለ10 ዓመታት መርማሪዎችን፣ ሳይንቲስቶችን እና የሚስጥር ታሪክ አፍቃሪዎችን አስጨነቁ እና ከ70 ዓመታት በላይ የዲኤንኤ ቴክኖሎጂ የዚህ ሰው ማንነት ለመግለጥ አንድ ትልቅ ፍንጭ ሰጠ። ይህ የሶመርተን ታሪክ ነው። የባህር ዳርቻው ላይ የተገኘው ሰው ታህሳስ 1 1948 2 የፈረስ ጋላቢዎች በሶመርተን ባህር ዳርቻ አቅራቢያ ሲያልፉ አንድ ሰው በግድግዳ ላይ ተደግፎ እንዳለ አዩ። በመጀመሪያ ላይ ተኝቶ ወይም ተስተካክሎ እንደሚያርፍ መስሎ ነበር። ግን ሲቀርቡ ነገሩ የተለየ እንደሆነ ተረዱ። ሰውየው ሞቶ ነበር። ፖሊስ ሲመጣ በዚያ ሰውየ ኪስ ውስጥ የግል መታወቂያ አልተገኘም። እንዲሁም ከልብሱ የተለያዩ መለያዎች ተቆርጠው ነበር። ይህ ሰው ማን ነበር? ለምን በዚህ ቦታ ነበር? እና ለምን ማንነቱ የሚገልጽ ምንም ነገር አልያዘም? የሞቱ ምክንያት መርማሪዎች ሰውየው ምን እንደገደለው ለማወቅ ሞከሩ። ነገር ግን የምርመራው ውጤት በቀላሉ መልስ አልሰጠም። በአካሉ ላይ የግልጽ ጥቃት ምልክት አልነበረም። መርማሪዎችን በዚህ ጊዜ ምን እንደገደለ በእርግጠኝነት ማረጋገጥ አልቻሉም። መርዝ ሊሆን ይችላል፣ ተፈጥሯዊ ሞት፣ ወይስ ሌላ ነገር? ጉዳዩ የተወሳሰበ ሄደ። ሰውየው ማን ነበር? ፖሊስ የሰውየውን ፎቶ አሳተመ። በሰፊ ፍለጋ ተጀመረ። ቤተሰብ ወይ ጓደኛ መጥቶ ይለየዋል ብሎ ተጠበቀ። ግን ማንም አልመጣም። እንዲህ ሆኖ ጉዳዩ ለወራት ቀጠለ። ከዚህ አንድ ትንሽ ፍንጭ ተገኘ። ታማም ሻውድ በ1949 ከሰውየው ልብስ ውስጥ ትንሽ የወረቀት ቁራጭ ተገኘ። በወረቀቱ ላይ ታማም ሻውድ የሚል ቃል ነበሩ። ቃላቱ ከፋርሳዊ ገጣሚ ኦማር የግጥም መጽሐፍ የመጨረሻ ገጽ ላይ የሚገኙ ነበሩ። ታማም ሻውድ በግምት ተጠናቀቀ ወይም መጨረሻ የሚል ትርጉም አለው። እና እዚህ ላይ ጉዳዩ ከቀላል የማንነት ፍለጋ ወደ አንድ ትልቅ ምስጢር ተቀየረ። መጽሐፉ የት ነበር? ለምን የመጨረሻው ገጽ ተቀደደ? ሰውየው ራሱን የቀደደው ወይስ ሌላ ሰው? ሚስጥራዊ መጽሐፍ። ፖሊስ በመጨረሻም የተቀደደውን ገጽ ከየት እንደመጣ ለማወቅ ቻለ። አንድ መጽሐፍ አንባቢ አካባቢ ተገኘ። የመጨረሻው ገጽ ግን አልነበረውም። ከመጽሐፉ ውስጥ የተገኘው ሌላ ነገር ደግሞ የተለያዩ ፊደሎች የሚመስል ምልክት ነበር። አንዳንዶቹ ይህ ሚስጥር የኮድ እንደሆነ ተጠራጠሩ። ሌሎች ደግሞ በዚያ ጊዜ የነበረውን ቀዝቃዛ ጦርነት ሁኔታ በማስታወስ ሰውየው ሰላይ ሊሆን እንደሚችል ገምተዋል። ነገር ግን የሰላይ ንድፈ ሐሳብ በቂ ማስረጃ አልነበረውም። ሚስጥሩ እንደቀጠለ ነው። ሰውየው ከየት መጣ? ከሰውየው ጋር የተገኙ የግል ዕቃዎች ተመረመሩ። ከአንዳንዱ ዕቃዎች ጋር ቲኬን የሚል ስም ተያይዞ ታየ። ይህም በኋላ የዲኤንኤ እና የቤተሰብ ዛፍ ምርመራ ውስጥ አንድ ጠቃሚ ፍንጭ ሆነ። ግን በዚያ ጊዜ የሰው ብቻ ማንነቱ ለማወቅ አልበቃም። ዓመታቶች አለፉ እና ይህ ጉዳይ በአውስትራሊያ ከሚታወቁ የኮልድ ጌት ምስጢሮች አንዱ ሆነ። ከ70 ዓመታት በኋላ ከ1948 ጀምሮ ብዙ መርማሪዎች ሞከሩ፣ ብዙ ግምቶች ሰጡ። ግን የሰውየው ማንነት አልተረጋገጠም። እስከ 2021 ድረስ በሳውዝ አውስትራሊያ ወይ በደቡብ አውስትራሊያ ፖሊስ የሰውየውን አስከሬን ከመቃብሩ አውጥቶ
በዘመናዊ ዲኤንኤ ቴክኖሎጂ እንደገና ለመመርመር ተሞከረ። በዚህ ጊዜ ደግሞ የዩኒቨርሲቲ ተመራማሪዎች የተለየ መንገድ ጀመሩ። እነሱ ከሰው ፊት የተሰራ ፕላስቲክ ፕሌዠር ላይ ከቀሩ ፀጉሮች ዲኤንኤ ለማግኘት ሞከሩ። ውጤቱ አንድ ትልቅ የዲኤንኤ ፍንጭ። 4000 ሰዎች። ዲኤንኤ ብቻውን ይህ ነው አላለም። ነገር ግን ተመራማሪዎቹ የሚያዘምዱትን ሰው መፈለግ ጀመሩ። በመጨረሻም ከ4000 በላይ ሰዎች የሚያካትት የቤተሰብ ዛፍ ማቆም ቻሉ። እያንዳንዱ የዲኤንኤ ግንኙነት እንደ ፐዝል ነበር። አንዱ ሰው ከሌላው ጋር ይዛመዳል፣ ያ ሰው ደግሞ ከሌላው ሰው ጋር ይዛመዳል። ተመራማሪዎችን ሂደት ሱዶኩ ፐዝል ጋር መሳስለውታል። እና በዚህ ትልቅ የቤተሰብ ዛፍ መሃል አንድ ሰው በጣም ጎልቶ ወጣ። ስሙ ካርል ዌብ። ካርል ዌብ ማን ነበር? ካርል ዌብ 1905 በማሊቦር የተወለደ ሰው ነበር። እንደ መረጃዎቹ ከሆነ ኤሌክትሪካል ኢንጂነር እና የመሳሪያ አምራች ነበር። እና ከሁሉም የተለየው ነገር በቤተሰብ ውስጥ ከሱ ጋር በጣም የሚዛመዱ ሰዎች ነበሩ። ግን ለካርል ዌብ ሞት መዝገብ አልተገኘም። ይህ ተመራማሪዎችን በጣም አስገረመ። ከዚህ ቤተሰብ ዲኤንኤ ምርመራዎችን ተደረጉ። የዌብ ቤተሰብ አባላት ከዲኤንኤ ናሙና ጋር ተነጻጸሩ። ውጤቱ የካርል ዌብ ማንነት ከሶመርተማን ጋር በጣም የሚዛመድ ተመለከተ። የሰው ፊት ተመለሰ። ለ74 ዓመታት የሶመርተማን ፊት የሞተ ሰው ብቻ ፎቶ ነበር። ግን ተመራማሪዎቹ የካርል ዌብ ቤተሰብ ፎቶን ሲያገኙ አንድ አስገራሚ ነገር ተገኘ። በ19ኛዎቹ የተነሱ የቤተሰብ ፎቶዎች ውስጥ ካርል ዌብ እንደነበር የሚታዩ ምስሎች ተገኙ። የቤተሰቡ አባላት እነዚህ ፎቶዎች ሲመለከቱ ከአስከሬኑ ፊት ጋር ተመሳሳይነት አዩ። ለመጀመሪያ ጊዜ ይህ ሚስጥር ሰው ብቻ ሳይሆን ቤተሰብም አገኘ። ግን ትልቁ ጥያቄ ገና ነው። ካርል ዌብ በእርግጥ ሶመርተማን ከሆነ እንዴት ሞተ? እና ለምን በሶመርተን ባህር ዳርቻ ላይ ነበር? እነዚህ ጥያቄዎች እስካሁን በሙሉ መልስ አላገኙም። እንደ ግምት መሰረት ካርል ዌብ ከሚስቱ ተለይቶ ነበር። ሚስቱም ወደ ደቡብ አውስትራሊያ ሄዳ ነበር። ስለዚህም የመጣው እሷን ለመፈለግ ሊሆን እንደሚችል ተገምቷል። ግን ይህ ግምት እንጂ የተረጋገጠ ምክንያት አይደለም። እንዲሁም ታማም ሻሁድ ምን ማለት ነበር? የሚስጥር መልእክት፣ የግል ማስታወሻ ወይስ በአጋጣሚ የተገኘ የመጽሐፍ ገጽ? ዛሬ ነገር በእርግጠኝነት ማለት አንችልም። የታሪኩ አስገራሚ መጨረሻ። ለብዙ ዓመታት ሶመርተማን የሚታወቅ ሰው ነበር። ስም የለውም፣ ቤተሰብ የለውም፣ ታሪክ የለውም። አንድ ቀን በባህር ዳርቻ ላይ ተገኘ እና ለ10 ዓመታት እንደነበር ማንም አላወቀም። ነገር ግን ከ70 ዓመታት በኋላ የዲኤንኤ ሳይንስና የምርምር ተጠቅሞ ተመራማሪዎች ወደ ካርል ዌብ ደረሱ። ይህ ለኛ አንድ ትልቅ ነገር ያስተምረናል። አንዳንድ ሚስጥሮች በአንድ ትውልድ ውስጥ አይፈቱም። አንዳንዶቹ የሚጠብቁት የሚፈልገው ቴክኖሎጂ ነው እና አንዳንዶቹ እውነቱ እስኪገኝ ብቻ ይጠብቃሉ። ይህ ነበር የሶመርተማን ታሪክ። እኔ ማረጉ ነኝ። የኤምጂ ስቶሪስ ነው። እውነተኛ ታሪኮችን፣ ምስጢራዊ ጉዳዮችና ያልተነገሩ እውነቶችን በዚህ ቻናል እናቀርባለን። ታሪኩን ከወደዳችሁ ላይክ ያድርጉ፣ ሰብስክራይብ አድርጉ እና ለሚቀጥለው ታሪክ እንዳታመልጡ ኖቲፊኬሽኗን ያብሯት። እናስታውሱ፣ እውነተኛ ታሪኮች፣ እውነተኛ ድምጾች፣ ያልተረገሙ እውነቶች። ኤምጂ ስቶሪስ